የተጠየቅነው ምንድነው ሚኒመም ኢኒሻል ቬሎሲቲ እና ኮረስፖንዲንግ አንግል ቴታ ነው ማለት ነው። የሆነ ቦል አለ። ይሄ ቦል ተወረወረ። ልክ ሲወረወር ይሄን ፓዝ ይዞ ሄደና እዚህ ጋር ቆመ ማለት ነው። 3 ሜትር ወደ ላይ 2 ሜትር በኤክስ ተባለ ቴታ አለው እና ሚኒመም ቴታ እና ሚኒመም ቬሎሲቲ ነው ፈልግ የተባለው። ስለዚህ እንደዚህ አይነት ጥያቄዎች ሲሰጡን ምንድነው የምናደርገው? ምንም የሚሰጠን ነገር የለም። የሰጠን ሜትር የኤክስ አክሲስ እና ዋይ ሄት የተጓዘውን ሄት ብቻ ነው የሰጠን። ስለዚህ አንድ ማድረግ የምንችለው ነገር ኢኩዌሽን ኦፍ የሁለቱን ኢኩዌሽን ማስቀመጥ ነው ማለት ነው። ስለዚህ ኤክስ ማለት እንደምናውቀው ቪ ኖት የዘ ኤክስ ዳይሬክሽን ታይምስ ቲ ነው። ያ ማለት ኤክሳችን 6 ሜትር ነው ኢኳል ቱ ቪ ኖት ማለት ነው ማለት ነው። ቪ ኖት ቲ ኮስ ቴታ ሶ ዛሚስ ኮስ ቴታ አካፍሎ ይታፋል። ኮስ ቴታ ይመጣል እዚህ ጋር። ሶ ቪ ኖት ቲ ማለት 6 ሜትር ወይ ኮስ ቴታ ነው። ከዛ ዋይንም ገልጸዋለሁ። ዋይ ማለት 3 ሜትር ነው ወይም ደግሞ ሄታችን ማለት ነው። ሄታችን 3 ሜትር ነው። ከዛ ዩ ዋይ ቲ ወይም ደግሞ ዩ ዋይ ቲ ማለት ምን ማለት ነው? ኢኒሻል ቬሎሲቲያችን ቪ ኖት ዋይ ነው ማለት ነው። ቪ ኖት ዋይ ቲ ማይነስ 1/2 ግራቪቲን 10 ብለን እንወስዳለን። ቲ ስኩዌር ይሆናል ማለት ነው። ከዛ ያ ማለት 3 ሜትር ኢኳል ቱ ቪ ኖት ሳይን ቴታ ነው የሚሆነው። ቪ ኖት ቲ ሳይን ቴታ ማይነስ 1/2 ኦር ሜቢ 5 ቲ ስኩዌር ብለን እንተካዋለን። ከዛም በኋላ እዚህ ጋር አስቀምጠናል። ቪ ኖት ቲ ማለት 6 ሜትር ዲቫይደድ ባይ ኮስ ቴታ ነው ብለን አስቀምጠናል። ስለዚህ 3 ሜትር ኢኳል ቱ ቪ ኖት ቲ ማለት 6 ሜትር ዲቫይደድ ባይ ኮስ ቴታ ታይምስ ሳይን ቴታ ይሆናል ማለት ነው። ሲቀነስ 5 ቲ ስኩዌር ነው የሚለው። ቲን ደግሞ ከዚህ ሶልቭ ማድረግ እንችላለን። ከዚህ ቲን ሶልቭ ካደረግናት ምን ይሆናል? ቲ ኤክስ ዲቫይደድ ባይ ቪ ኖት ኤክስ ይሆናል ማለት ነው። ቲ ማለት ይሄ ነው። ስለዚህ እዚህ ጋር 5 እንዳለች ሆና ቲን ምናቸው እስከመጣታለሁ። ቲ ማለት ኤክስ ማለት 6 ነች። 36 ስኩዌር ስለሆነ ማለት ነው። ከዛ ቪ ኖት ስኩዌር ኮስ ስኩዌር ቴታ ይሆናል። ምክንያቱም ቪ ኖት ኤክስ ማለት ቪ ኖት ኮስ ቴታ ስለሆነ ማለት ነው። ከዛ ምን እናደርጋለን? ይሄኛው እንዳለ ሆኖ እቺኛዋ ስላለችኝ እቺኛዋን ለማጥፋት ምን ላድርጋት? በቪ ኖት ስኩዌር ኮስ ስኩዌር ቴታ ላጣፋ እስቲ። ይሄን ለማጣፋት ማለት ነው። ይሄ በዚህ ይጣፋልኛል። ከዛ ይሄ በዚህ ይባዛልኛል። ያ ማለት 3 ሜትር ቪ ኖት ስኩዌር ኮስ ስኩዌር ቴታ ኢኳል ቱ ይሄኛውም በዚህ ሲባዛ ኮስ በኮስ ይጣፋና ምን ይቀራል? 6 ሜትር ሳይን ቴታ ኮስ ቴታ ራይት። ይሄ በዚህ ይጣፋል። አንዷ ትጣፋለች። ኮስ ቴታ ብቻ ትቀራለች። ኮስ ቴታ እና ሳይን ቴታ ኮስ ሳይን ቴታ 6 ሜትር ይመጣል። ከዛ ቪ ኖት ስኩዌርም ትኖራለች ማለት ነው። ሲቀነስ 5 ታይምስ 36 180 ነው የሚሆነው። ስለዚህ እዚህ ጋር ተጻፈች ማለት ነው። እንደዚህ ይቀመጣል ማለት ነው። ከዛ ምን አደርገዋለሁ? 180 ወደዚህ ላምጣትና ይሄን ወደዚህ እንትን ልበል። ስለዚህ ማለት 180 ኢኳል ቱ 6 ሳይን ቴታ ኮስ ቴታ ቪ ኖት ስኩዌር እንዳለች ሆና ይሄኛውን ወደዚህ አመጣሁት ማለት ነው። ሲቀነስ 3 ሜትር ቪ ኖት ስኩዌር ኮስ ስኩዌር ቴታ ነው ማለት ነው። ስለዚህ እዚህ ጋር ቪ ኖት አለኝ፣ እዚህ ጋር ቪ ኖት አለኝ። ስለዚህ ቪ ኖትን ማውጣት እችላለሁ ማለት ነው። ግን ቪ ኖትን ከማውጣት በፊት ይሄኛው የሳይን ሎ አለ። ይሄ ማለት ይሄ
ሳይን ቴታ ኮስ ቴታ ማለት ምን ማለት ነው? ሳይን ቱ ቴታ ማለት ነው። ይህን ፕሮፐርቲ እዚህ ጋር መስራት ይችላሉ ማለት ነው። ስለዚህ 180 ኢኳል ቱ እቺማ 3 ትሆንና ሳይን ቱ ቴታ ይሆናል ማለት ነው። ከዛ ቪ ኖት ስኩዌር ማይነስ 3 ቪ ኖት ስኩዌር ኮስ ስኩዌር ቴታ። ከዚህ ውስጥ ቪ ኖት ስኩዌርን ሳወጣው 80 እንዳለው ሆኖ ቪ ኖት ስኩዌር ነው የማወጣው። ሜቢ 3 ቪ ኖት ስኩዌርን ማለት እችላለሁ። 3 ቪ ኖት ስኩዌርን ሳወጣ ሳይን ቱ ቴታ ማይነስ ኮስ ስኩዌር ቴታ ይመጣል። ይህም በስሪ ባደርገው የ60 ይመጣል። ቪ ኖት ስኩዌር ሳይን ቱ ቴታ ማይነስ ኮስ ስኩዌር ቴታ። ይህንን በሳይን ስኩዌር ቴታ በሳይን ቱ ቴታ ማይነስ ኮስ ስኩዌር ቴታ በዚህ ይጣፋል። ይሄ ሳይን ቱ ቴታ ማይነስ ኮስ ስኩዌር ቴታ ይሆናል ማለት ነው። ይህ ሲጣፋ ቪ ኖት ስኩዌር ትቀራለች። ቪ ኖት ስኩዌር ደግሞ ማለት እችኛዋ አንደር ሩት ውስጥ ገባ፣ እቺ በስኩዌሯ ትጣፋለች። ስለዚህ ዚስ ኢዝ ዘ ቫልዩ ቪ ኖት ማለት ነው። አሁን ቪ ኖት ይሄ ነው ቫልዩዋ። ግን አሁን ይሄ ሚኒመም እና ማክሲመም የሚሆነው ምን ሲሆን ነው የሚለውን ነገር ማወቅ አለብን። ይህን ደግሞ ለማወቅ ምንድነው ማድረግ ያለብን? ዴሪቬት እናደርጋለን ማለት ነው። ይህን ቫልዩ ዴሪቬት ስናደርገው ዚስ ኢዝ ፋንክሽን ኦፍ ቴታ ነው። ፋንክሽን ኦፍ ቴታ ታቿን ብቻ ማለት ነው። ፋንክሽን ኦፍ ቴታ ማክሲመም ወይም ሚኒመም የሚሆነው ይህን ነገር ዴሪቬት አድርገተ ነው እንትን ስንፈልግ ነው። ይህን ነገር ዴሪቬት አድርገተ ነው ክሪቲካል ፖይንት ምናምን ኢኳል ቱ ዜሮ አድርገተን ምናምን የምናገኘው ሲሆን ነው አይዘር ሚኒመም ወይም ማክሲመም የሚባለው ማለት ነው። ስለዚህ ይህንን ዴሪቬት ሳደርገው ሳይን ቱ ቴታ ዴሪቬት ሲደረግ ኮስ ቱ ቴታ ይመጣል። ቱ ትኖራለች ቼን ሩል ምክንያት ሲቀነስ ኮስ ስኩዌር ቴታን ዴሪቬት ስናደርገው ሶ ዴሪቬቲቭ ኦፍ ኮስ ስኩዌር ቴታ ኢዝ ቱ ኮስ ቴታ። ከዛ የውስጡን ዴሪቬት ስናደርገው የኮስ ቴታ ዴሪቬት ምንድን ነው? ማይነስ ሳይን ቴታ ነው። እንደዚህ ሆነ ማለት ነው። ስለዚህ ቱ ኮስ ቱ ቴታ ይሄ ምን ይመጣል? ማይነስ እና ማይነስ ፕላስ ነው የሚሆነው። ራይት ፕላስ ነው የሚሆነው። ቱ ኮስ ቴታ ሳይን ቴታ ደግሞ የቅድሙ ፕሮፐርቲ ነው። በቅድሙ ፕሮፐርቲ መሰረት ማይነስ ቱ ነው ፕላስ ቱ ሳይን ቱ ቴታ ይመጣል ማለት ነው። ብቻማቱ አትማሩ፣ ምክንያቱም እዚህ ጋር በፕሮፐርቲ ምክንያት ትጠፋለች ማለት ነው። ቱ ኮስ ቴታ ሳይን ቴታ ኢኳል ቱ ሳይን ቱ ቴታ ማለት ነው። ስለዚህ ይሄኛው ነው ማለት ነው። ይሄን ፋንክሽን ኢኳል ቱ ዜሮ ሲሆን ፋንክሽናችን ሚኒመም ነው የሚሆነው ማለት ነው። ስለዚህ ሚኒመም አይሆንም፣ ግን የሆነ ሁለት ቫልዩ ወይም ሶስት ቫልዩ ይኖራል። ከሶስቱ ቫልዩ ውስጥ ሚኒመሙን ፈልገን እንወስዳለን ማለት ነው። ስለዚህ ኮስ ቴታ ሳይን ቴታ ምን ማድረግ እንችላለን? ኮስ ቴታ ዴሪቬት ሲደረግ ማይነስ ሳይን ቴታ ነው የሚመጣው። ራይት ተከለው ሶ ኢኳል ቱ ዜሮ ይሆናል። ሌትስ ሴይ ቱ ኮስ ቱ ቴታ ኢኳል ቱ ማይነስ ሳይን ቱ ቴታ ነው የሚሆነው። ከዛ አይከን ማካፈል ይችላሉ። ለኮስ ቴታ ላካፍለው። ይህንም ኮስ ቴታ በኮስ ቴታ ጠፋች። ቱ ማለት ማይነስ ታይም ቱ ቴታ ትመጣለች። ይህ ማለት ታን ኢንቨርስ ኦፍ ቱ ማለት ቱ ቴታ ነው የሚመጣው ማለት ነው።
ከዛ ይህንን በእንትን አድርጎ ሶልቭ ማድረግ ማለት ነው። ከታን ኢንቨርስ ኦፍ ቱ ነገር ይመጣል። ከዛ ቴታ አለችን ሶልቭ ስናደርጋት ምን እናገኛለን? ቴታን እናገኛለን ማለት ነው። እዚህ ጋር ቴታን ሶልቭ አድርገን ማለት ደግሞ እዚህ ጋር አስገብተን ቪን ማወቅ ነው ማለት ነው። ቪን ካወቅን ደግሞ ጨረሰን ማለት ነው።